ለ10 ዓመት የሚቆይ የኢትዮጵያን ቪዛ በ10,000 $ ለመስጠት የሚያስችል አዲስ አሰራር ይፋ ተደርጓል። በዚሁ አዲስ አሰራር ላይም በ50,000 ብር ቤት ለቤት በአስቸኳይ ማግኘት እንደሚቻል ነው የተገለጸው። ለውጭ ዜጎችም በ10,000 $ ጎልደን ቪዛ ሲል የጠራውን ቪዛ ማግኘት እንደሚችሉ ነው የተጠቀሰው። የውጭ ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረት ማፍራት እንደሚችሉ ተደርጎ እንደተስተካከለ ነው የተገለጸው። በ4 ዓመት ውስጥም ለ3ኛ ጊዜ እንደተሻሻለ ነው የተገለጸው። ለመጨረሻ ጊዜ የተሻሻለው 2016 ዓ.ም እንደነበረ እና ከ2018 የካቲት ጀምሮ ይሄኛው ተግባራዊ እንደሚደረግ ነው የተገለጸው። ከ2 ቀን እስከ 5 ቀን ፓስፖርት ማግኘት የሚቻልበትን መንገድ ከ5,000 ብር እስከ 25,000 ብር እንዲሁም በተለየ መንገድ ማግኘት የሚቻልበትን መንገድ ከ40,000 ብር እስከ 50,000 ብር አድርጎታል። ምን አገባን የምትሉ ልትኖሩ ትችላላችሁ። ስለ ጎልደን ቪዛው ግን እንደ ኢንፎርሜሽኑ